ሰላም ጤና ይስጥልኝ የአኖን ቲዩብ ቤተሰቦች እንደምን ቆያችሁ? በቴሌግራም ላይ ብዙ ሰብስክራይበሮቼ በተለይም መልእክት አስቀምጣችሁልኝ ነበረ እና ከነዛ መልእክቶች መካከል የተሳሳተ መረጃን የሚያሰራጭ ቪዲዮ አግኝቼበታለኝ። እናም ይሄንን ቪዲዮ ለመስራት በዛ ዙሪያም አንዳንድ መረጃዎችን ለእናንተ ለመስጠት ተገድጃለሁ። በተለይም የኔ ሰብስክራይበር የሆናችሁ የአኖን ቲዩብ ቤተሰቦች ይህንን ቪዲዮ ላይክ በማድረግ እስከ መጨረሻ ድረስ እንድትከታተሉኝ እጋብዛለሁኝ። እናም በቪዲዮ መጨረሻ ላይ ያላችሁን ሀሳብ በኮሜንት ላይ እንድታስቀምጡልኝ በአክብሮት ጠይቃለሁ። በመጀመሪያ የተሳሳተ መረጃን ከሚያሰራጩት ቪዲዮዎች መካከል የኢፖክሲ ኮርስ እየተባለ የ10 ደቂቃ እርዝማኔ ያለው ቪዲዮዎች እየተሰሩ ይለቀቃሉ። እናም ከነዛ መካከል በተለይ እኔ በግሌ ተልኮልኝ ካየሁት ቪዲዮ መካከል ስለ ኢፖክሲ በጣም አቅልሎ ማውራትና ሰዎች ቢዝነሱን ተደፋፍረውና በስሜት ተገፋፍተው እንዲገዙ ወደ ስራውም ያለ ብዙ እውቀት እንዲገቡና ወደ ኪሳራ ውስጥም እንዲገቡ የሚያደርግ ቪዲዮ ሆኖ ስላገኘሁት በዛ ጉዳይ ላይ ያሉትን መረጃዎች በተለይም ደግሞ 3 የተዛቡ ኢንፎርሜሽኖች በዛ ቪዲዮ ላይ ስላገኘሁኝ ለእናንተ ለጥንቃቄ እንዲሆናችሁ በሚል ይህንን ቪዲዮ አዘጋጅቼ አቅርቤላችኋለሁ። በመጀመሪያና በዋነኝነት ደረጃ እንድትረዱት የምፈልገው ነገር በ10 ደቂቃ ውስጥ ኮርስ ተብሎ ወይም ደግሞ ስልጠና ተብሎ የሚሰጥ ነገር ኮርስ ወይም ስልጠና እንዳልሆነ እንድትረዱትና እንድትገነዘቡት እፈልጋለሁ። ምክንያቱም በ10 ደቂቃ ውስጥ የሚጠቃለል ምንም አይነት መረጃ ወይም ደግሞ እዚህ ግባ የሚባል ጭብጥን ወይም ደግሞ ለእናንተ የሚጠቅማችሁን ኢንፎርሜሽንን አታገኙበትም። በኢትዮጵያ ለመጀመሪያ ጊዜ ወደ 1 ሰዓት ድረስ የሚጠጋ የኢፖክሲ ስልጠና ኮርስን በቪዲዮ ያቀረበላችሁ ይሄው የኛ የአኖን ቲዩብ ቻናል ነው። ታዲያ ከዚሁ ቪዲዮ ላይም ጭምር እየተቆራረጡ ነገር ግን ሀሳቦችን የሚያሳስቱ መረጃዎች እየቀረቡ ስለሆነ ያንንም ጭምር ለማጥራት የሰራሁት ቪዲዮ ነው። እናም እነኚህ የሚነሱት የተሳሳቱ ሀሳቦች ምን ናቸው የሚሉትን በተለይም ደግሞ እኔ ካስተዋልኳቸው 3 የተሳሳቱ መረጃዎች መካከል አንድ በአንድ እያነሳው የምነግራችሁ ይሆናል። በአንደኝነት ደረጃ ስለ ኮርሱ ወይም ደግሞ ስለ ስልጠናው እጅግ የተዛባ አመለካከት ከሚፈጥሩት ነገሮች መካከል በዋነኝነት ኢፖክሲን ከሚሸጡት ሰዎች ኢንፎርሜሽን ተቀብላችሁ መጀመር ትችላላችሁ የሚል ቪዲዮም አይቻለኝ። ታዲያ ይሄ ፍጹም ስህተት የሆነ ነገር ነው። ምክንያቱም አንድ የኢፖክሲ ስቶር ውስጥ ያለ ሰው ስለ ኢፖክሲው ምንነት ወይም ደግሞ ኢፖክሲውን እንዴት ትሰሩታላችሁ፣ ቅመማው እንዴት ሊሆን ይችላል ስለሚባሉት ነገሮች ዝርዝር ሁኔታ ማወቅ የማይጠበቅበትም አብዛኛውን ጊዜ ብዙ ሻጮችም አያውቁም። ምክንያቱም እነሱ ኢፖክሲውን ያመጡና ዋጋውን ፕራይሱን ነጥለው ይሸጡላችኋል። እናንተ ደግሞ ከገዛችሁ በኋላ የእናንተን ዲሲዥን ወይም ደግሞ የእናንተን የአሰራር ሁኔታ የምትመርጡትና የምትወስኑት በእውቀት ወይም ደግሞ ከዛ በፊት ባካበታችሁት እውቀት እንጂ እነሱ እዛ ጋር በሚነግሯችሁ እውቀት አይሆንም ማለት ነው። እናም እዚህ ጋር እናንተ እንድታውቁት የምፈልገው ነገር ማንኛውም ፕሮዳክቶችን የሚሸጡ በተለይም ደግሞ ኢፖክሲን የሚሸጡ ሰዎች የተወሰነ ግንዛቤ ስለ ኢፖክሲው ይኖሯቸዋል። እናም ያንን ግንዛቤ ለእናንተ ቤዚክሱን ማለት ነው በሚነግሯችሁ ወቅት ትልቅ ኢንፎርሜሽን ያገኛችሁ ወይም ደግሞ ትልቅ ስልጠናን ያገኛችሁ ይመስላችሁና ወደ ስራው በምትገቡበት ጊዜ ፈጽሞ ወደ ኪሳራ ሊከታችሁ ይችላል። ነገር ግን ሁሉም ፕሮዳክት ሻጮች ስለሚሸጡት ፕሮዳክት ወይም ደግሞ እቃ የተወሰነ እውቀቱ አላቸው። ታዲያ ይሄ እውቀት ለነሱ የሚረዳቸው እቃውን ለመሸጥ ስለ ኦሪጂናሊቲ ለመናገርና ማርኬቲንግ ላይም እንዲረዳቸውና ቶሎ እቃው እንዲሸጥ ወይም ከእጃቸው እንዲወጣ የሚያስፈልጋቸውን እውቀት ያህል ብቻ ይዘው ነው ለእናንተ የሚነግሯችሁ። እናም ይህንን ነገር እንደ ትልቅ እውቀት በማየት ከሻጮች ብቻ ኢንፎርሜሽን ተቀብላችሁ ወደ ኢፖክሲ ስራ መግባት ትችላላችሁ የሚለው ነገር ፍጹም ስህተት የሆነ ነገርና እናንተ ከኢፖክሲ ሻጭ በምታገኙት መረጃ ኢፖክሲን ለመጀመር የሚያስችላችሁ በቂ እውቀትን ከዚህ አታገኙበትም። ሁለተኛው የተዛባ መረጃ እንግዲህ የኢፖክሲ ላይ ምንም አይነት የፎርሙላ ወይም ደግሞ የሬሾ ካልኩሌሽን የለም፣ የሚክሲንግ ካልኩሌሽን የለም። ነገር ግን ዝም ብሎ 3 እቃዎችን አዘጋጅቶ በሲኒ አሊያም ደግሞ በኩባያ እየገለባበጡ መስራት ይቻላል። በተለይም ደግሞ እቺ ኢትዮጵያ ውስጥ በጣም የተለመደች የሬሾ ካልኩሌሽን አለች 3/1 የምትባል ወይም 3/2 እና እቺን በቃ በመያዝ መጀመር ትችላላችሁ። ከዛ ውጪ ምንም አይነት ፊዚክስ የለውም እያሉ ያወሩላችኋል። ነገር ግን ይሄ ፈጽሞ የተሳሳተ ነገር ነው። ይሄንን ለእናንተ ለማረጋገጥ ያህል እንኳን ኢፖክሲን የሚያመርቱ ድርጅቶች ካምፓኒዎች የሚያወጡትን ማኑዋል ጋር ሄዳችሁ ብትመለከቱ ስለ ፎርሙላ ስለ ካልኩሌሽን በግልጽ አውርተው አስቀምጠውላችኋል እና እዛ ላይ ሄዳችሁ አንብባችሁ እውቀታችሁን ማሳደግም ትችላላችሁ። ነገር ግን እንደሚባለው ምንም አይነት የኢፖክሲ ፎርሙላ ምንም አይነት የኢፖክሲ ፊዚክስ የለም። ዝም ብሎ 3 ኩባያ ላይ ገለባብጦ መበጥበጥ ይቻላል የሚባለው ነገር ፈጽሞ ስህተትና ስራችሁ ላይም የማትፈልጉትን ሪዛልት የሚሰጣችሁ ምናልባትም አንዳንድ ጊዜ ኢፖክሲን እናመርታለን ብለው ልክ እንደዚህ የሚቀመሙ ሰዎች ልክ እንደ ጭቃ የሚቦካ ነገርን ያመርታሉ። ይሄ ታዲያ
ካለማወቅና ከእውቀት ማነስ የሚመጣ ስለሆነ እናንተም የምትመለከቱትን ቪዲዮ በአትኩሮትና ባላችሁም እውቀት ሚዛናዊ አድርጋችሁ እንድትቀበሉት እጠይቃለሁ። ሶስተኛው ከቪዲዮዎች ውስጥ ያየሁት የተሳሳተ ኢንፎርሜሽን ዛሬ ጠዋት ቀብታችሁት ከዛም በኋላ ማታ ላይ ወይም ደግሞ 11 ሰዓት ላይ ደርቆ ታገኙታላችሁ። ኢፖክሲ በሰዓታት ውስጥ የሚደርቅ ነገር ነው እና ቶሎ ቶሎ ታመርቱታላችሁ የሚባል ነገር አይቻለኝ እና ይሄ ፈጽሞ የተሳሳተ ነገር ነው። ኢፖክሲን የሚያመርቱ ድርጅቶችን እንኳን ዋና ስታንዳርዳቸው ላይ ሄዳችሁ ብትመለከቱ ኢፖክሲ ለመድረቅ ከ3 እስከ 7 ቀን ድረስ እንደሚያስፈልገው እዛም አስቀምጠው ታገኙታላችሁ። ታዲያ ይህንን ስታንዳርድን አለመከተል ለእንደዚህ አይነት ሚስ ኢንፎርሜሽኖች ይዳርጓቸዋል። ሌላኛው ነገር ደግሞ ኢፖክሲን ማቴሪያሎችን ሳታሟሉ መጀመር ትችላላችሁ፣ እጅግ ቀላል ነው የሚባል ነገር አለ። ነገር ግን እዚህ ጋር አስረግጬ የምነግራችሁ ነገር ምናልባትም አነስተኛ ለሆኑ ፕሮጀክቶች ብዙ ማቴሪያል ባይኖራችሁ እንኳን በቀላሉ እናንተ ቤት ውስጥ ሞዲፊክ ሰርታችሁም ልትጀምሩበት ትችላላችሁ። ያንንም እንግዲህ በኮርሱ ላይ አጠቃላይ አቅርቤላችሁ ነበረ። ከነዛ መካከል ለምሳሌ ያክል ትንሽ እቃ ነገር ወይም ደግሞ ትንሽ የጌጥ እያወጣችሁ ከሆነና ድሪል ባይኖራችሁ ለምሳሌ ያክል ሞዲፊክ በእጅ መበጥበጫ ነገር ሰርታችሁ በዛ ልትሰሩበት ትችላላችሁ። ነገር ግን ተለቅ ላሉ ፕሮጀክቶች ማቴሪያል አለማሟላት ምንም ችግር የለውም፣ ወይም ደግሞ ማቴሪያል ባይሟላ ነሰሰሪ አይደለም የሚባለው ነገር ፈጽሞ የተሳሳተ ነው። እዚህ ጋር ከግምት ውስጥ እንድትከቱት የምፈልገው ነገር ለምሳሌ ያክል ኢፖክሲን ሊያስጀምራችሁ የሚችል በ30 ሺህ ብር አንድ ፓኬጅ ገዝታችሁ ታዲያ አንድ የቻይና ቻርጀር ድሪል ወይም ደግሞ ለመበጥበጫ የሚያገለግላችሁን ድሪል መግዛትን ረስታችሁ እንግዲህ በእጄ በጠብጠዋለኝ ማለት ምናልባትም ስራችሁ ላይ ምን ያክል እክልን ሊፈጠር እንደሚችል አስቡት። እናም እናንተ ከዋጋም አንጻር እንኳን 30 ሺህ የሚያክል ብር አውጥታችሁ የ3000 ወይም ደግሞ ከ3000 እስከ 3500 ለሚጠጋ አንድ ማቴሪያል ላለመግዛት ብላችሁ ሙሉ ስራችሁን እንዲሁም ደግሞ ሙሉ ያወጣችሁትን ወጪ ምን ያህል ገደል ውስጥ እየከተታችሁት እንደሆነ ማስተዋልና መገንዘብ ለእናንተ ቀላል ነው ብዬ አስባለሁ። ስለዚህም በእጅ መበጥበጥ አይቻልም ወይ የሚል ጥያቄ የሚቀርብ ከሆነ ለእናንተ ግልጽ አድርጌ መናገር የምፈልገው ነገር በትናንሽ ፕሮጀክቶች ላይ እርግጥ ነው መጠቀም ትችላላችሁ። ነገር ግን ትልቅ የሆነ ፕሮጀክት ከዚህ በኋላ ሊጠብቃችሁ ይችላል። 10 ኪሎ ኢፖክሲን ተጠቅማችሁ ምናልባትም ትልቅ የሆነ የዳይኒንግ ቴብል አሊያም ደግሞ ትላልቅ ኪችኖች ላይ የተለያዩ ቦታዎች ላይ ይህንን ኢፖክሲ አገልግሎት ውስጥ ልታውሉት ወይም ልትጠቀሙ ትችላላችሁ። ታዲያ ያን ሰዓት ላይ ያንን ሁሉ የሚያክል ነገር እንግዲህ በእጅ በጠብጣለኝ ማለት ምን ያህል በብል ሊፈጥርባችሁ እንደሚችል ማሰቡ ለእናንተም ቀላል ነው እና የትኛው ያስኬዳል የሚለውን ነገር መገመት አይከብዳችሁም። በተጨማሪም ፕሮፌሽናል ለመሆን የሚፈልግ ሰው ስታንዳርዱን ተከትሎ ቢሄድን ይመርጣለኝ። ታዲያ ስታንዳርዶቹ ምን ናቸው፣ እንዴት ብንሄድ የሚለውን ጉዳይ በደንብና በሰፊው አብራርቼ ትልቁ ኮርስ ላይ ሰርቼ ስላቀረብኩላችሁ ምናልባት ያንን ያላያችሁ ሰዎች ካላችሁ እንድትመለከቱት እመክራችኋለሁ። ያያችሁትም ሰዎች እንግዲህ ብዙ እንደተማራችሁበት በእርግጠኝነት እተማመናለሁ። እናም እንደ ማጠቃለያ ያክል ከዚህ በኋላ ምንም አይነት ቪዲዮዎችን ወይም ኮርሶችን ብላችሁ ሰርች ስታደርጉ በ10 ደቂቃና በ15 ደቂቃ ተጠቃሎ የሚቀርብ ምንም አይነት የኮርስ ወይም የስልጠና ቪዲዮ እንደማታገኙ ይህንን ማወቅና ማረጋገጥ ይገባችኋል ማለት ነው። እንዲህ አይነት ቪዲዮዎች የሚያሳስት ኢንፎርሜሽንን ከመስጠታቸውን ባሻገር ደግሞ ትክክለኛ መረጃዎችን እንዳታገኙ መሰናከል የሚሆኗችሁ ቪዲዮዎች ጭምር ናቸውና ፕሊስ እንደዚህ አይነት ቪዲዮዎችን ስታገኙ ትክክለኛ ኢንፎርሜሽን ምናልባትም ገለጻን ካልሆነ በስተቀር ኮርሱን አገኛለኝ ብላችሁ ባትጠብቁ ጥሩ ነው። እነኛ አይነት ቪዲዮዎችን የሚሰሩ ሰዎችም እንግዲህ ምናልባት መልካም በሆን ቢያቅታቸው እንኳን ትክክለኛ መረጃን እንዳታገኙ መሰናከል ባይሆናችሁ ደስ ይለኝ ነበር። ነገር ግን እናንተም ደግሞ ከግራ ከቀኝ እያያችሁ እያመዛዘናችሁ የምትከታተሉትን ኮርስ እየመረጣችሁ ብትገቡ መልካም ነው። እናንተም በእንደዚህ አይነት አሰራሮች ዙሪያ ላይ በእንደዚህ አይነት ቪዲዮዎች ላይ የደረሰባችሁ ነገር ካለ በግላችሁ ያጋጠማችሁ ነገር ካለ ሀሳባችሁን በኮሜንት ላይ ገለጹልኝ። ይሄ ለኔ ሳይሆን ለሌሎች ሰዎችም ላላጋጠማቸውም ሊሆን ይችላል። የእናንተ ሀሳብም በእጅጉን ስለሚረዳቸው ያላችሁን ሀሳብ ኮሜንት ላይ ገለጹልኝ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ